ጤና ይስጥልን አድማጮች፣ ይህ ኒውስ ፕላስ ነው። አዲስ አበባን ከአሰብ የሚያገናኘው አዲስ ፕሮጀክት ይፋ ሆኗል። አሰብ ሆይ ኢትዮጵያ እየመጣችልሽ ነው ተብሏል። የድል ብስራቱ ነጋሪት ሊነፋ ተቃርቧል። ሙሽራዋ አሰብ አረንጓዴ፣ ቢጫ፣ ቀይ ልብሷ እየተሰፋላትም ይገኛል። ከአስመራ ከተማ ይልቅ ከአዲስ አበባ የምትቀርበውን አሰብ የተመለከተ አዲስ ፕሮጀክት ይፋ ሆኗል። ፕሮጀክቱ አዲስ አበባን ከአሰብ የሚያገናኝ መስመር እንደሆነም ታውቋል። በይፋ የቃላት ጦርነት የጀመረችው ኤርትራ ሌላ ያላሰበችው ዱብዳ መጥቶባታል። ኢትዮጵያ አሰብ ላይ 2 ፕሮጀክቶችን ይፋ አድርጋለች። ፕሮጀክቶቹ አዲስ አበባን ከአሰብ የሚያገናኙ ሲሆን በቅርቡም ይጠናቀቃሉ ተብሎ ይጠበቃል። ኢትዮጵያ ወደብ ያስፈልጋታል። ከ120 ሚሊዮን በላይ ሕዝብ ያላት የቀንዱ ትልቅ ሀገር ኢትዮጵያ በፍጹም ያለ ወደብ መቅረት የለባትም። ዓለም አቀፍ ሕግም ይደግፋታል። ሆኖም ይህ መሆን ያለበት በሰላማዊ መንገድ ብቻ ቢሆንም አሁን ባለው ሁኔታ ግን ነገሮች ወዴት እንደሚያመሩ አይታወቅም። ነገር ግን ወደ ማጥቃት ተሸጋግሯል የተባለው የኢትዮጵያ ዲፕሎማሲ አካሄድ የወደቡን ነገር እንዴት እንደሚፈጽመው አብረን የምናየው ጉዳይ ይሆናል። የተወደዳችሁ የኒውስ ፕላስ ቤተሰቦች፣ አሰብን ከአዲስ አበባ የሚያገናኝ ግዙፍ ፕሮጀክት ይፋ ሆኗል። ፕሮጀክቱ በተባበሩት አረብ ኤምሬትስ የሚመራ ሲሆን ለኤርትራ ታላቅ ድንጋጤን ፈጥሯል። ይህ ፕሮጀክት ምን ይመስላል የሚለውን በጥቂት ደቂቃዎች እናስቃኛችኋለን። እስከዚያው ቪዲዮን ላይክና ሼር በማድረግ ጥቂት ደቂቃዎችን በጋራ እንድታሳልፉ በአክብሮት እንጋብዛችኋለን። አሰብ ዓይንና ግርግር የበዛበት ስፍራ ሆናለች። የኢትዮጵያ ብርቱ የባህር በር መሻት የአሰብን ጉዳይ ከተረሳበት ቀስቅሶታል። ኢትዮጵያ ከዚህ በኋላ ወደ ኋላ የለም ብላለች። ወትሮም የኢትዮጵያ ንብረት የነበረችው አሰብ ወደ ቤቷ ልትመለስ ሽር ጉዱ ደርቷል። የኢትዮጵያ ሜካናይዝድ ጦርም ለዚህ ልዩ አገራዊ ተልዕኮ በተጠንቀቅ ሆኗል። ጄኔራል አበባው ታደሰና ፊልድ ማርሻል ብርሃኑ ጁላ ለዚህ ተልዕኮ ግዙፍ ሰራዊት መገንባቱን በአደባባይ ተናግሯል። ወደ አሰብ በሚወስደው የቡሬ ግንባር ዘመናዊ የኢትዮጵያ ጦር መሳሪያ እየተከማቸ ይገኛል። ሚሳኤል ተሸካሚ ተሽከርካሪዎች፣ መድፎች፣ ታንኮችና ለአሰብ ተልዕኮ በሚል ከውጭ የተገዙ ዘመናዊ መሳሪያዎች እየተጓጓዙ ነው ተብሏል። የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ግመል ይፈንጭባት ያሏት አሰብ የህልውና ጉዳይ ሆና አሁን ከተፍ ብላለች። ወሬ ሁሉ አሰብ ሆኗል። አሰብ ከኢትዮጵያ 60 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የኢትዮጵያ ሜካናይዝድ ጦር ደግሞ ከአሰብ 60 ኪሎ ሜትር ርቀት ላይ በተጠንቀቅ ሆኖ ቆሟል። ግመል ይፈንጭባት ተብሎ ባላዋቂዎች የተረገመችው አሰብ በእርግጥም ከኢትዮጵያ እጅ ተፈልቅቃ ከወጣች በኋላ እንደተረገመችው ሆናለች። የሻዕቢያ ሰዎችም አሰብን ዞር ብለው አይተዋት አያውቁም። ከአስመራ የሚወጡ መረጃዎች እንደሚያመላክቱትም ፕሬዝዳንት ኢሳያስ አፈወርቂ ወደ አሰብ የወደብ ከተማ ከረጅም ዓመታት በኋላ ያቀኑት ከወራት በፊት ነበር። በዚያ ቆይታቸውም ለአሰብ አመራሮች ምንነቱ ያልታወቀ ትዕዛዝ ሰጥተው እንደተመለሱም በስፋት እንደተዘገበ እናስታውሳለን። በእንዲህ መልኩ የግብ ማዕከል የሆነችውን አሰብን የተመለከተ አዲስ ፕሮጀክት ከአዲስ አበባ በኩል ይፋ ሆኗል። ፕሮጀክቱ አሰብን በቀጥታ ከአዲስ አበባ የሚያገናኝ ሲሆን አንደኛው የነዳጅ ሌላኛው ደግሞ የባቡር መስመር ፕሮጀክት ነው ተብሏል። የመጀመሪያው አሰብን ከአዲስ አበባ የሚያገናኘው መስመር የድፍድፍ ነዳጅ ማስተላለፊያ መስመር ነው። ይህ የድፍድፍ ነዳጅ ማስተላለፊያ ቱቦ ከአሰብ ይነሳል የተባለ ሲሆን መዳረሻውን ደግሞ አዲስ አበባ ያደርጋል። ይህም 806 ኪሎ ሜትር እንደማለት ነው። መረጃዎች እንደሚያሳዩት ይህን ፕሮጀክት ለመስራት የታቀደው ከአፄ ኃይለ ሥላሴ ዘመነ መንግስት ጀምሮ ነበር። ታላቁ የኢትዮጵያ ህዳሴ ግድብም በኃይለ ሥላሴ ዘመን ታቅዶ በዚህ ትውልድ መፈጸሙ ይታወቃል። አሁን ደግሞ ደርግና ኃይለ ሥላሴ አቅደው ያልሰሩት የአሰብ አዲስ አበባ ፕሮጀክት በዚህ ትውልድ ፍጻሜውን ሊያገኝ ተጀምሯል እየተባለ ነው። የብልጽግና ቀኝ እጅ ዩናይትድ አረብ ኤምሬትስ ፕሮጀክቱን በፊት አውራሪነት እየመራችው ሲሆን በአጭር ጊዜ እንደሚጠናቀቅ ታስቦ እየተሰራ እንደሚገኝ መረጃዎች ጠቁሟል። ይህ የድፍድፍ ነዳጅ ቱቦ መስመር ኢትዮጵያ ነዳጅ ማውጣት ከጀመረች ልትገለገልበት እንደምትችልም ይነገራል። ይህ ካልሆነ ደግሞ ያልተጣራ ድፍድፍ ነዳጅ በቀጣይ ከውጭ በማስገባት ራሷ በማጣራት የነዳጅ ወጪዋ እንድትቀንስ ያደርጋታል። ይህ የነዳጅ መስመር ለኢትዮጵያ እጅግ ወሳኝና አስፈላጊ ነው። የታመቀ የነዳጅ ክምችት ያላት ኢትዮጵያ ለነዳጅ የምታወጣው ወጪ እጅግ ከፍተኛ ነው። ይህ ፕሮጀክት እውን ሲሆን ግን ወጪዋን በግማሽ መቀነስ
ትችላለች። የነዳጅ ዋጋ ቀነሰ ማለት ደግሞ የመሰረታዊ ሸቀጣሸቀጦች ዋጋ ይቀንሳል ማለት ነውና የሀገሪቱ ኢኮኖሚ ላይ ትልቅ ተጽዕኖ እንደሚያመጣ በእጅጉ ታምኖበታል። እንደሚታወቀው ኢትዮጵያ በአሰብ የራሷ የነዳጅ ማጣሪያ አላት። እዚህ ላይ መዘከር የሚገባው በቀድሞው የሶቪየት ህብረት ተራድኦ የተቋቋመው የአሰብ የነዳጅ ማጣሪያ ነው። ይህ ተቋም በዘመኑ ለኢትዮጵያ እጅግ የሚጠቅም በቀን 800 ሜትሪክ ቶን የነዳጅ ድፍድፍን ያጣራ የነበረ ነው። ኤርትራም ይህን የራሷ ስታደርገው ግን በመቶዎች የሚቆጠሩ የተቋሙ ባለሙያዎች ተበተኑ። ተቋሙም ስራ ፈቶ ወደ ዝገት ተለወጠ። ራሱን ወደቡንም ኤርትራ ምንም አልፈየደችበትም። እሱም አርጅቶ ዋጋ ቢስ ሆኗል። ይህ ፕሮጀክት ወደ ስኬት ከመጣ ግን የነዳጅ ማጣሪያው ጥገና ተደርጎለት ማገልገል ይችላል ማለት ነው። በዓለም ላይ ከ8000 በላይ ነዳጅ ማስተላለፊያ ቱቦ ያለ ሲሆን ኢትዮጵያ አሰብን ከተነጠቀች ወዲህ ማስተላለፊያ ቱቦ የሌላት ሀገር ሆናለች። በዚህም የተጣራ ነዳጅ ለመሸመት ተገዳ ቆይታለች። ከዓመታት በፊት ከጅቡቲ አዲስ አበባ የሚዘረጋ የነዳጅ ማስተላለፊያ ቱቦ ለመዘርጋት እንቅስቃሴ ተጀምሮ የነበረ ሲሆን ሳይሳካ ቀርቷል። የጅቡቲው ማስተላለፊያ መስመር ባለመሳካቱ ኢትዮጵያ ፊቷን ወደ አሰብ አዙራለች። ሁለተኛው ደግሞ አሰብን ከኢትዮጵያ የሚያገናኘው የባቡር መስመር ፕሮጀክት ነው። ከዚህ ቀደም ኢትዮጵያ ለመጀመሪያ ጊዜ የባቡር ፕሮጀክት የዘረጋችው ከጅቡቲ አዲስ አበባ ሲሆን ዘመኑም በ1898 ነበር። ከዚያ የባቡር ዝርጋታ በኋላ ሊጠቀስ የሚችለው ዝርጋታ የአዲስ አበባ ቀላል ባቡር ነው። አሁን ደግሞ አሰብን ከአዲስ አበባ ሊያገናኝ የሚችል የባቡር ዝርጋታ ፕሮጀክት ተነድፏል። አሰብ ወደ ኢትዮጵያ ከተመለሰች የባቡር መስመሩ ግዴታ አስፈላጊ ነው። መረጃዎች እንደሚጠቁሙት ኢትዮጵያ እንደ ነዳጅ መስመሩ ፕሮጀክት ሁሉ ይህንንም ፕሮጀክት ካሰበችው ከራርማለች። ሰነዶች እንደሚጠቁሙት የቀድሞው የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም አሰብን ከአዲስ አበባ የሚያገናኘውን የባቡር መስመር አስጠንተው አሰብ ለኢትዮጵያ ጂኦፖለቲካ ማህበራዊና ኢኮኖሚያዊ ጉዳይ ያለው ሚና ተረድተው ፕሮጀክቱ ወደ ስራ እንዲገባ አዘው ነበር። ሆኖም በወቅቱ በዚህ አካባቢ በነበረው ጦርነት የተነሳ ይህንን ማሳካት አልቻሉም። አሁን ግን ያ ጥናት ከአሮጌ ሼልፍ ላይ ተራግፎ እንዲነሳ ተደርጓል። ኢትዮጵያ አሰብን በእጇ የምታስገባ ከሆነም ፕሮጀክቱ የግድ አስፈላጊ ነው የተባለ ሲሆን ከአሰብ መመለስ ጋር ሊጠናቀቅ እንደሚችልም እየተነገረለት ይገኛል። በእንዲህ መልኩ ኢትዮጵያ ሙሽራዋን አሰብን ልትቀበል ሽርጉድ እያለች ነው። የአዲስ አበባ ሽርጉድ አስመራን ግራ አጋብቷል። ባህር ሳይኖራቸው ባህር ኃይል ሲያደራጁ ዝም አላቸው። አሁን ደግሞ አሰብን ሳይዙ አሰብ ላይ ፕሮጀክት ጀምሯል የሚል ግራ መጋባት ከአስመራ ቤተ መንግስት እየተስተጋባ ቀጥሏል። ኢትዮጵያና ኤርትራ በፌዴሬሽን አብረው ከሆኑበትና ባለፉት የቅርብ ዓመታት ኤርትራ እስከተገነጠለችበት ወቅት ኢትዮጵያ አሰብንና ምጽዋን በእኩል ታስተዳድር ነበር። ምጽዋን አዳብራ በባህር ኃይል መርከቦች ሞልታ አሰብን ደግሞ የንግድ መርከቦች አስፍራበት ነበር። ምጽዋ ላይ የነበሩትን የጦር መርከቦች ህወሓትና ሻዕቢያ ተመሳጥረው ወደ የመንና ሌሎች የአረብ ሀገራት ወስደው በርካሽ ዋጋ ቸብችበዋቸዋል። በ1950 ዓ.ም ማለትም የዛሬ 67 ዓመተ ምህረት ገደማ አሰብ በስም ወደብ ይባል እንጂ ከቶም ከእውነተኛ ወደብ የሚቆጠር አልነበረም። ከተማውም በቂ የመጠጥ ውሃና የመብራት አገልግሎት አልነበሩትም። አሰብ ተገንብቶ በዓለም አቀፍ ደረጃ ያገለግል ዘንድ ቀዳማዊ ኃይለ ሥላሴ አርቀው በማሰብ በዘመናዊነት እንዲገነባ አዘዙም። የወደቡም ዋና አስተዳደር መከላከያ ሚኒስቴር ስር ገብተው የወቅቱ የመከላከያ ሚኒስትር የነበሩት በወንድማማቾቹ በግርማሜና በመንግስቱ ንዋይ መፈንቅለ መንግስት የተረሸኑት አርበኛው ራስ አበበ የመሐንዲሶቹን እቅድ አጸደቁት። የግንባታውን ብድር የተገኘው ከዩጎዝላቪያ መንግስት ሲሆን የበላይ መሐንዲሶቹም ዩጎዝላቪያኖች ሲሆኑ ከኢትዮጵያ በኩል ደግሞ ኢንጂነር በቀለ ነበሩ። ለወደቡ ግንባታ የተመደበው ገንዘብ 25 ሚሊዮን ብር ሲሆን ይህም ገንዘብ ለዘመኑ በጣም በርካታ ነበር። ግንባታው ከተያዘለት ጊዜ ቀድሞ ሲጠናቀቅ የአሰብ ወደብ ተስፋፍቶ አስፈላጊዎቹ ቤቶች ሁሉ ተሰርተውለት በዓለም አቀፍ ደረጃ ብቁ ሆነ። የባህር ትራንዚትና የጉምሩክ ቢሮዎች ተከፍተውለት ስራውን በስነ ስርዓት ጀመረ። የከተማውም ህዝብም በቂ መብራትና ውሃ አገኘም። እንግዲህ በእንዲህ መልኩ ነው የኢትዮጵያ መንግስታት አሰብን ከትቢያነት አንስተው ወደብ ያደረጉት። ሆኖም ግን በእንዲህ መልኩ አሰብን ወደብ ያስመሰሉት ኢትዮጵያውያን ቢሆኑም የሻዕቢያ ሰዎች ግን አፋቸውን ሞልተው አሰብ የኛ ነው ማለታቸው እጅግ አስገራሚ ነው። 120 ሚሊዮን ህዝብ ተሸክማም በመሬት የተከበበችው ኢትዮጵያ የባህር በር ታገኝ ዘንድ ግድ የሚላት ወቅት ላይ ትገኛለች። በግድም በውድም በዓለም አቀፍ ህግም ኢትዮጵያ ወደብ እንዲኖራት መፍቀዱ አይቀሬ ነው። በአፍሪካ ቀንድ ሽብርተኞች ጉዳት እንዳያደርሱ ጸጥታንና ደህንነትን ለመጠበቅም ቢሆን እንደ ኢትዮጵያ ያለ በውትድርና ጠንካራ ሀገር የለም። ይህንንም እውነት የአሜሪካና የአውሮፓ መንግስታት ጠንቅቀው ይረዱታል። ስለዚህም ኢትዮጵያ በቀይ ባህር ላይ ወደብ የማግኘት መብት እንዳላት ይገነዘባሉ ማለት ነው።